ሱፊ ያረደው አይበላም። ይሄን በደንብ አይሰገድም። ከኋላው መስገድ አይቻልም። ማእሙም ሆነ ያረደውንም መብላት አይፈቀድም። ይሄንን ወቅ በደንብ ምንም የምትደብቀው አይደለም። መረቀስ እንዳትል በጴንጤና በዑመር ኮምበልሻ መካከል ኢምንት ልዩነት የለም። ልንገርህ በሽርክ በሙዓመላ በኩል ማለት ነው። በዒቃብ እንደውም ከጴንጤ የበለጠ ይሄ ነው ሁጃ የቆመበት ዑመር ኮምበልሻና ጴንጤ ዳዒ ወይንም ደግሞ ማን ልበልህ እዩ ጩፋና ዑመር ኮምበልሻ መካከል ልዩነት የላቸው። ከእዩ ጩፋ የበለጠ ዑመር ኮምበልሻ ነው ሁጃ የቆመበትን የዘንድ ወቄህ وعلى هذا المنهاج شيخ الإسلام ابن تيمية رحمه الله نقل الإجماع، وكذلك شيخ الإسلام محمد بن عبد الوهاب وأبناؤه وأحفاده، وكذلك الشيخ العلامة الإمام ابن باز، وكذلك إمام فوزان، وكذلك شيخنا الراجحي. ይሄን ነው ኢጅማዕ ነው ነቅል ያደረጉለት። በዚህ የምንወዛወዝበት የምንልበት የምታደርገንም ነገር የለችም። ዑመር ኮምበልሻ ላስልምልህ ጧሃ ላስልምልህ አላህን አትፈራም? وقد قرئ على الشيخ بن باز رحمه الله، على شيخنا ابن باز رحمه الله تعالى كلاما للنووي رحمه الله تعالى، وقال الإمام النووي قال لا تقل إمام، من ليس على الاعتقاد السلفي لا يقال عنه إمام. እንደውም መገፋት የነበረባችሁ መገለል የነበረባችሁ ሰዎች ናቸው። በዛ ልክ እንደውም አልተገለላችሁ፣ በዛ ልክ እንደውም አልተባረራችሁ። الجفري هذا معروف، هذا داعية ضلال والعياذ بالله. نعم، فالجفري صار أشد كفرا من أبي جهل وأبي لهب، نسأل الله العافية. ሲኤምሲ የሚባለው የአህባሾች መርከዝ 22ን አልፋችሁ ያለው ዘመድ ካላችሁ አስወጡ። እዛ ከሚማር የታክሲ ረዳት ሆኖ ጌታውን ቢገናኝ ይሻላል። ኩፍር ነው የሚያስተምሯቸው። በደንብ ያዙ። ይሄን በነፃ እናስተምራለን ይላሉ። አዎ ክህደትን በገንዘብ ላይ ያስተምሩ ይፈልጋሉ። በነፃ ሰው ማጥመም ስለሆነ የሚፈልጉት ማለት ነው። አውጡ።